ሰላም እንዴት ናችሁ? ህሊና ህይወት እባላለሁ። አብዛኞቻችሁ ታውቁኛላችሁ በሶሻል ሚዲያ ስፔሻሊ ቲክታክ ላይ ኢንፎርሜሽኖችን ለማህበረሰብ በማጋራት ፖፕ ላይ ደግሞ ኤጀንት በመሆን አብረን ብዙ ስራዎችን ሰርተናል። የስራ ሁኔታዬ እንዴት ነበረ? ምን አይነት ሀስሎች ገጥሞኝ ነበረ? ምን አይነት ስኬቶችን አግኝቻለሁ? የሚሉትን በአጠቃላይ ባጭሩ አብረን እናያለን። አብራችን ቆዩ። ወዳችኋለሁ። ከዚህ በፊት የነበረኝ የስራ ዓለም ከጎንደር ዩኒቨርሲቲ በቲያትር አርትስ ነበር ግራጁዌት አድርጌ የወጣሁትኝ። በአርቱ ላይ ነበረ ፎከስ አድርጌ ሰራ የነበረው። ስፔሻሊ ደግሞ በድርሰት ላይ እና በአክቲንግ ላይ በጣም ተሳትፎ ነበረኝ እና ከዛ መንግስት ሰራተኛ ነበርኩኝ በተማርኩበት ስራ ላይ ማለት ነው። እየሰራው በነበረበት ሰዓት ያው እንደሚታወቀው የመንግስት ሰራተኛ ገቢ ምን እንደሆነ ስለሚታወቅ ሙቭ የማድረግ ወይም ደግሞ የመልቀቅ ትልቅ ፍላጎቱ ነበረኝ ማለት ነው። ከዛ ለቅቄ ነው እንግዲህ ወደ ሶሻል ሚዲያ ትኩረት አድርጌ ወደ መስራት የመጣሁትኝ ማለት ነው። ወደ ማህበራዊ ሚዲያ ልገባ የቻልኩት ምክንያቴ ሄቨን ናት። አብዛኞቻችሁ ታውቋታላችሁ፣ ህፃን ሄቨን። ከዛ በፊት እሰራለሁ ያልኩኝ ብዙ ጊዜ እያሰብኩኝ ቀጠሮ እየሰጠውኝ እተው ነበረ በተደጋጋሚ። ነገር ግን ከሷ ታሪክ በኋላ ሲጀመርም ኢንተረስቱ ነበረኝ። ሀገራችን ላይ የሚካሄዱ በህፃናትና በሴቶች ላይ የሚፈጸሙ ነገሮችን ከና አልስማማባቸውም፣ እቃወማለሁ። ለሄቨን ድምፅ በመሆን ጀመርኩኝ ማለት ነው። በዛው እንደነዚህ አይነት ታሪኮችን፣ አሰቃቂ ግድያዎችና ደፈራዎች በህፃናትና በሴቶች ላይ የሚደርሱትን ለማህበረሰቡ ሼር በማድረግ ፍትህ በመጠየቅና ከጎናቸው በመቆም ሶሻል ሚዲያ ላይ ተሳትፎኝ ጀመርኩኝ። ወደ ፖፕ እንግዲህ የተቀላቀልኩት ሶሻል ሚዲያ ያው ስክሮል እያደረኩኝ አንድ ልጅን አገኘዋለሁ ማለት ነው እያስተዋወቀ። ከዛ በኋላ የእውነት ነው የእውነት አይደለም ምናምን ብዬ ውስጥ ላይ ሪሰርቹን ነገር ማድረግ ጀመርኩኝ። ዩቲዩብ ላይ ሪሰርች ማድረግ ጀመርኩኝ ምናምን። የአብዛኞቻቸው ሰዎች ኮሜንቶቻቸው በጣም ፊድባካቸው ጥሩ ነበረ፣ ትክክል እንደሆነ ይናገሩ ነበረ። ከዛ በኋላ የሀገራችንንም የውጮቹንም እንዲሁም ደግሞ ኢቨን ቻትጂፒቲ ሁሉ አልቀረችኝም ገብቼ ስጠይቅ ነበረ። በጣም ብዙ ሪሰርቾችንና ብዙ ጥያቄዎችን ጠይቄ ከዛ በኋላ ዳውንሎድ አድርጌ መግባት ጀመርኩኝ ማለት ነው። ወደ ፖፖ ከገባው በኋላ እውነቱን ለመናገር አድካሚ ነው ስራው፣ ሀስል አለው። ነገር ግን በዛው ልክም ገንዘቡ በጣም ጥሩ ነው። እንዳልኳችሁ መንግስት ሰራተኛ ስለነበርኩኝ ሙቭ ማድረግ ፍላጎቱ ነበረኝ። ኢሚዲየትሊ ነበረ ሙቭ ያደረኩት። የግል ስራ ነበረኝ። የግል ስራዬን ወዲያው ነበር የተውኩት። በእምነትና ጠንክሬ እሰራለሁ ብዬ በእምነት ነበር የገባሁበት። ከገባሁበት በኋላ እግዚአብሔር ይመስገን ምንም አላፈርኩም፣ ኪሳራም አልገጠመኝም። በጣም ስኬታማ ሆኜ ነበር የሰራሁትኝ። ኢቨንት እዚህ ይለኛል ለሚሰማ ሰው ጉራ ወይም ደግሞ ውሸት ምናምን ሊመስል ይችላል። ግን ፖፖን ጀምሬ በ10ኛ ቀን ውስጥ ነበር 50,000 ብር ያገኘሁትኝና በቃ አማውሰስድ በጣም በቃ ሰርፕራይዝ ነበር የሆንኩት። ምክንያቱም መንግስት ሰራተኛ ሆኜ በ4 ወር እና በ5 ወር የማላገኘውን ገንዘብ ነበረ በ10 ቀን ውስጥ 50,000 ብር ያገኘሁትኝና በጣም ሀስል አለው። ማልዋሻው ልደብቀው ማልችለው ነገር እሱ ነው። ነገር ግን በጣም ኢንተረስቲንግ የሆነ ገንዘቡ እያያችሁ ነው የሚገባላችሁ፣ የድካማችሁ ልክ ይከፈላችኋል እና በጣም ደስ ይላል። በጣም ወድጀዋለሁ። ፖፖ ላይ ስሰራ በጣም ብዙ ፈተናዎች ከሚባለው በላይ ከሚታሰበው በላይ ፈተናዎች ገጥመውኛል። አካውንቴ ባን እስኪደረግ ድረስ አካውንቴን እስካጣ ከስራ የነበሩ መጀመሪያ ያስገባኋቸው 2000 ሰዎችን እስከ ማጣት ድረስ ደርሻለሁ። በጣም ብዙ ፈተናዎች ከሰዎች ጋራ ብዙ ፈተናዎች ገጥመውኛል። ዲስሬስፔክት ተደርጊያለሁ፣ አልቅሼ አውቃለሁ፣ ጮኬ አውቃለሁ፣ መስራት አልፈልግም ብዬ አውቃለሁ። ሰዎች እንደፈለጋችሁ ከእናንተ ጋር መስራት አይችሉም። የኛ ማህበረሰብ ለቴክኖሎጂ ያለው አንደርስታንዲንግ በጣም የወረደ ነው። እነሱን ማስረዳቱ፣ ለነሱ ግልጽ ማድረጉ፣ ስለ ኮይንና ስለ ፖይንት ለነሱ መንገሩ እንቅልፍ እስካጣ ድረስ፣ ሰላም እስካጣ ድረስ፣ ሰውነቴ ፊዚካሊ በጣም እስከወረደ ድረስ፣ ሜንታሊ በጣም እስክጎዳ ድረስ ብዙ ፈተናዎች ገጥመውኛል። ግን እግዚአብሔር ይመስገን አልፎ ዛሬ እያወራሁት ነው ያለሁት። ግን በጣም ከሚባለው በላይ ፈተናዎች ገጥመውኛል። በፖፖ ላይ መልካም እድሎች ነበሩኝ። ፈተናውም እንዳለ ሁሉ መልካም እድሎች ነበሩ። ከነዛ መልካም እድል ናቸው ብዬ የማስበው የመጀመሪያው ገቢዬ ነው። ገቢዬ ኮምፕሊትሊ ነበር የተቀየረው። ማለትም መንግስት ሰራተኛ ሆኜ ከምሰራበት
ኮምፕሊትሊ ነው የምላችሁ። ኮምፕሊትሊ በአመት የማላገኘውን ገንዘብ በወር እስከ ማግኘት ድረስ ደርሻለሁኝና በጣም መልካም እድል ላይ የመጀመሪያው እሱ። ሁለተኛ ደግሞ በጣም ምርጥ ልጆችን አግኝቼበታለሁ። ስፔሻሊ አለ አይደለ መቀረፍ አለበት ብላችሁ የምታስቡት ባህሪ ወይ ደግሞ ይሄ ነገር ቢኖረኝ ምናምን ብላችሁ የምታስቡት ባህሪ ያን ባህሪ እንኳን እስክላበስ ድረስ እስክስተካከልበት ድረስ እስኪቀረፍልኝ ድረስ በጣም ምርጥ ልጆችን አግኝቻለሁ። ብዙ ምሁራኖችን፣ ብዙ ፍቅር የሆኑ ሰዎችን አትርፌበታለሁ ማለት ነው። ሰው ገንዘብና ሰዎችን አግኝቼበታለሁ። በቃ ማለት ምንም ሳላንገራግር ላወራ የምችለው ነገር፣ በእርግጠኝነት ላወራ የምችለው ነገር ፖፖ ይከፍላል። ግን አብዛኞቻችን የሰማነው ስለ መክፈሉ ብቻ ነው እንጂ ስለ ሀስሉ አልሰማንም። ሀስላለሁ? አዎ በጣም ሀስላለሁ። እስከ 7 ኪሎ ድረስ ቀንሻለሁ። እኔ ብታምኑም ባታምኑም ማለት ነው እስከ 7 ኪሎ ድረስ ቀንሻለሁ። ነገር ግን ሌላ የራሴ ቢዝነስም ጀምሬያለሁ። አዎ የራሴን ቢዝነስ ኢቭን ጀምሬያለሁ። የማይታሰብ የማይገመት ስራ ሁሉ ጀምሬበታለሁ በፖፖ ማለት ነው። ኢቭን ዩቲዩብ እንኳን ሞር ገንዘብ ማግኘት የጀመርኩት ወይም ክፍያ የጀመርኩት በፖፖ ነው። በጣም ብዙ ገንዘብ አግኝቼበታለሁ። ለፖፖ ተጠቃሚ ወይም ለፖፖ ላይቭ ስትሪመር በጣም ሶሻል ሚዲያ በጣም ይጠቅማል። በጣም ከምላችሁ በላይ ይጠቅማል። የአካባቢያችን ሰዎች የዛን ያህል አይደሉም። እንደምናውቀው ነው ነብይ በሀገሩ አይከበርም። ሰዎች እኛ ሰርተናል፣ ተለውጠናል፣ አግኝተንበታል ስንል ብዙም የማመን እድላቸው ኢቭን ኢፍ እኛን ዲስካሬጅ ማድረግ ወደታች ማድረግ ያው የተለመደ ነው። we are talking about አበሻ ፒፕል አይደለ? ግን ሶሻል ሚዲያ በጣም ጠቃሚ ነው። በጣም ሪከመንድ በጣም አደርጋለሁ። ስለ ፖፖ ሰዎች ማወቅ አለባቸው ብዬ የማስበው ነገር አንደኛ እንደሚከፍል ነው የመጀመሪያው። ሁለተኛ ሀስል እንዳለው ሰዎች ጭራሽ አንደርስታንድ ማድረግ እየቻሉ አይደለም። ሁሉም ስራ የራሱ ሀስል አለው፣ የራሱ ደካማ ጎን አለው፣ የራሱ የሚፈልገው ኢነርጂ አለው፣ የራሱ የሚፈልገው ኢንቨስትመንት አለው። ፖፖም የራሱ ኢንቨስትመንት አለው። ኢንቨስትመንት which means የገንዘብ ኢንቨስትመንት ብቻ ሳይሆን የጉልበት ኢንቨስትመንት ሊኖር ይችላል፣ የጊዜ ኢንቨስትመንት ሊኖር ይችላል፣ የትዕግስት የኮንሲስተንሲ ኢንቨስትመንት ሊጠይቅ ይችላል። የገንዘብ ኢንቨስትመንት በእርግጥ አይጠይቅም። እሱን ሰዎች አንደርስታንድ ማድረግ የቻሉ አይመስለኝም። እንደመጡ ገንዘብ የሚያፍሱ ነው የሚመስላቸው። ነው ሀስላለው፣ ድካም አለው። ነገር ግን በደከምንበት ልክ ይከፍለናል። ሊያውም በዶላር ነው የሚከፍለን። ታዲስ በጣም ኢምፖርታንቱ ነገር ደግሞ እሱ ነው። ሶስተኛው የሚወሩ አልባሌ ወሬዎች ከቴክኖሎጂ ጋር ያለን አንደርስታንዲንግ በጣም የወረደ ስለሆነ ሰዎች በጣም በሚስ አንደርስታንዲንግ ይህ ገንዘብ እያስፈለጋቸው ነገር ግን እየሰሩበትና እየተለወጡበት አይደለም። ስለዚህ ሐሰት መረጃዎችን ከመከታተል ይልቅ መረጃው ከየት ነው፣ እንዴት መጣ፣ ለምን መጣ፣ በማን መጣ የሚለውን አጣርቶ ህይወቱን እንደኛ ቢቀይርበት መልካም ነው ብዬ አስባለሁ። ፖፖ በጭራሽ 66 አይደለም፣ 66ም ሊሆን አይችልም። እኔ አሁን ክርስቲያን ነኝ። ስለዚህ 66 ሊሆን አልችልም። መጽሐፍ ቅዱስን አውቃለሁ፣ እግዚአብሔርን አውቃለሁ፣ ክርስቶስን አውቃለሁ። ስለዚህ ምንም 66 አይደለም። ኢቭን ኢፍ ፖፖ እንዲህ በቀላሉ እንዴት ይከፍላል፣ ላይቭ ላይ ስለተቀመጠን እንዴት ይከፍላል የሚሉ በጣም ቀሽም ጥያቄዎች ይነሳሉ። በጣም በእርግጠኝነት ሁሉንም የሶሻል ሚዲያዎችን ሞክሬያቸዋለሁ። ስፔሻሊ ቲክታክ እና ዩቲዩብ በጣም ሞክሬያቸዋለሁ። ሶስተኛው ፖፖ ነው እንግዲህ እየሰራሁት ያለው አይደለ? ከሶስቱ የትኛው በጣም አድካሚ ነው፣ የትኛው በጣም ጉልበት ይፈልጋል ብባል እንደ ፖፖ አድካሚ ስራ፣ እንደ ፖፖ አድካሚ ጉልበት የሚጨርስ ስራ ኢን ማይ ላይፍ በፕላትፎርም ደረጃ ላይ አልችልም። ምንም 66 አይደለም፣ በላባችሁ ደክማችሁ ጥራችሁ ነው የምታገኙት። ስለዚህ ምንም 66 ብሎ ነገር የለም። ለቴክኖሎጂ ያለን አመለካከት ብቻ ነው። አስተውላችሁ ከሆነ በቲክታክ ሊሆን ይችላል፣ በዩቲዩብ ሊሆን ይችላል፣ ኢንስታግራም ሊሆን ይችላል፣ በእያንዳንዱ ፕላትፎርም ኢቭን ኢፍ ስልክ እንኳን ገና ስንጀምር የሰይጣን ተብሎ ነበረ። ቴሌቪዥን ሲመጣ የሰይጣን ቤት ተብሎ ነበረ። ኤቭሪ ከቴክኖሎጂ ጋር የመጡ ነገሮች እኛ ኢቭን በመኪና ደረጃ እንኳን የሰይጣን ነው ተብሏል። እና 66 ነው ተብሏል። አዎ ተብሏል። ስም ጠፍቷል። አዎ ጠፍቷል። የሚያሳዝነው ነገር ስሙን ያጠፋችው ልጅ ስቲል ዛሬም ድረስ እሷ እየተጠቀመችበት ነው። በጣም የሚያሳዝነው ነገር ሰምቶ እውነት ነው ምናምን ብሎ ባክ ያደረገው ሰው ተጎዳ እንጂ ኢቭን እሷ እየተጠቀመችበት ነው። መረጃም አለ። ነገ ግን ነገሮች ተቀይረው ነገሮች ተገልብጠው
ኢትዮጵያዊ ስፔሻሊ ገንዘብ የሚያስፈልገው ማህበረሰብ በጣም በዶላር መጨመር ምክንያት ህይወቱ እየተመሰቃቀለ ያለው ማህበረሰብ በሙሉ ሪከቨር የሚያደርግበት ህይወቱ የሚሻሻልበት ከፍ የሚልበት ሌቭል አፕ የሚያደርግበት ወቅት ግን እንደሚመጣ አውቃለሁ። ህሊና ምን አለች በሉ መምጣቱ አይቀርም። እስከሚገባኝ ድረስ ሁሉም ስራ የራሱ ሀስል አለው። ሁሉም ስራ የራሱ የሚፈልጋቸው ነገሮች፣ አድካሚ ነገሮች አሉ። ተስፋ የሚያስቆርጡ ነገሮችም አሉ። መደባበስ አያስፈልግም። ነገር ግን እንዳልኳችሁ ነው። ቀደም ላይ ቀንጨብ አድርጌ ነገራችሁ ነበረ። እንግዲህ 2000 ሰው በፖፑ ላይ ማለት 2000 ሰው ማለት በጣም ኢምፖርታንት። 10 ሰው ካላችሁ 10ሩን በጣም የሚሰራላችሁ ከሆነ ከበራችሁ። እንግዲህ እኔ 2000 ሰው ከስሬ አጥቼ አካውንቴ ባን ተደርጎ እንደ አዲስ ነው ሪከቨር አድርጌ አካውንቴን በዋትስአፕ እስኪደውሉልኝ ድረስ ማለት ነው። በዋትስአፕ አስደውያቸው ምን ብዬ ከ15 ቀን ንዝንዝ በኋላ ነው አካውንቴ የተመለሰልኝ። እና ተስፋ መቁረጥ ከፈለግን ሲጀመርም ተስፋ መቁረጥ ይቻላል። በየትኛውም ነገር ውስጥ ተስፋ መቁረጥ ይቻላል። ነገር ግን ተስፋ አልቆርጥም፣ እሰራለሁ፣ እለወጥበታለሁ፣ አድግበታለሁ ብላችሁ ወስናችሁ ከገባችሁበት ግን የትኛውም ስራ የጊዜ ጉዳይ ነው እንጂ የጊዜ ጉዳይና የኮንሲስተንሲ ጉዳይ ነው እንጂ ለውጥ መምጣቱ አይቀርም። እመኑን፣ ለውጥ መምጣቱ አይቀርም። የጊዜ ጉዳይ ብቻ ነው። ስለዚህ ምንም ተስፋ መቁረጥ የሚባል ነገር አይኖርም ማለት ነው። ብዙዎቻችን ተስፋ የምንቆርጠው ደግሞ ፌላሪቲ ሲያጋጥመን ነው። ነገር ግን አብዛኞቻችን ስለ ፌላሪቲ ያለን አንደርስታንዲንግ የወረደ ስለሆነ ነው። ፌላሪቲ ማለት ኢትስ አ ፓርት ኦፍ ሰክሰስ ነው። ባይ ዘ ዌይ ፌላሪቲ ገጠመን ማለት አንዱ የስኬት ጎዳና ነው ወይም ደግሞ አንዱ የስኬት መንገድ ነው። ሶ በዛ በወደቅንበት ነገር ላይ በዛ ፌል ባደረግንበት ነገር ላይ እኛ ደግመን እንድንሞክር ሁለተኛ እድል እየተሰጠን ሶስተኛ እድል እየተሰጠን ያለበት ሁኔታ ነው። ወደቅን ማለት ነገርየውን ደግመን እንድንሞክረው እድል እየተመቻቸልን ነው። ሶ ደግመን ሞከር ነው ማለት ያን ነገር የማወቅ እድላችን ከፍተኛ ነው። አወቅ ነው ማለት በዛ ነገር ላይ ባለሙያዎች ነን። ባለሙያዎች ነን ማለት ደግሞ ኖዋን ከዚህ በኋላ ፌላሪቲ ማያጋጥመንም ለሌሎችም ለብዙዎችም የምንተርፍበት ነው የሚሆነው። ስለዚህ በየትኛውም የስራ ሁኔታ ውስጥ እኔ እስከሚገባኝ ድረስ እስከምረዳው ድረስ እንግዲህ መንግስት ሰራተኛ ነበርኩ። እንዴት ስራውን እንደማገኝ ለእናንተ መንገር ያለብኝ አይመስለኝም። ምክንያቱም ታውቃላችሁ እንዴት ስራ እንደሚገኝ ሊያውም የመንግስት ስራ ኢትዮጵያ ውስጥ ማለት ነው። በጣም በ6 ወር ውስጥ ስቃይ ውስጥ ነው ያን ስራ ያገኘሁት። ነገር ግን ልክ ፖፖን ሳገኘው ኮምፕሊትሊ ነበር የተውኩት። ለምንድን ነው የተውኩት? ይሳካም አይሳካም የማውቀው ነገር አልነበረም። ግን በቃ በድፍረት ነበር የገባሁበት። ከዛ በኋላ መጥቼ ፌል አድርጎብኛል። አዎ ፌል አድርጎብኛል። ከዛ ደግሞ በድጋሚ ተነስቻለሁ። አዎ ተነስቻለሁ። ስለዚህ እንደኔ ኤክስፒሪየንስ ያደረገ ፖፖ ሊናገር የሚችል ሊያብራራ የሚችል ሊቆም የሚችል ምን አይነት ፕላትፎርም ነው ብሎ ለመናገር ድፍረቱ የሚኖረው ማንም ሰው አይኖረውም ማለት ነው። ስለዚህ ፌላሪቲ ኢዝ ፓርት ኦፍ ሰክሰስ ኖ ተስፋ መቁረጥ። እንግዲህ ስለ ፖፖ በእርግጠኝነት አውርተናል። ስለዚህ ማረጋገጥ የምትፈልጉ ሰዎች ካላችሁ ገንዘብ እንዴት ይወጣል፣ እንዴት ይሰራበታል፣ እንዴት ስኬታማ መሆን እንችላለን የሚሉ የተለያዩ ቪዲዮዎችን ከታች ላይ ሰርቼላችኋለሁ። ገብታችሁ ማየት ትችላላችሁ። በተጨማሪ ደግሞ ከኔ ጋራ ኮሙኒኬት አድርጋችሁ መጀመር የምትፈልጉ ሰዎች ካላችሁ የቴሌግራም ዩዘር ኔሜን ከላይ አስቀምጥላችኋለሁ። @ህሊና ህይወት በሚለው የቴሌግራም ዩዘር ኔም ሃይ ብላችሁም ስለ ስራው በደንብ ማውራት እንችላለን። በደንብ ስኬታማ መሆን እንችላለን። ስለዚህ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ጠንክራችሁ ስሩ። በስራችሁ ሁሉ እግዚአብሔር ከእናንተ ጋር ይሆን እላለሁ። ባይ